አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሱፍቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ ሰንበቴ ከተማ ላይ ይገኛለሁ። ሰንበቴ ከተማ ላይ እንግዲህ ዛሬ ቀደም ብለን የተረከብነው ቤት ጅብሰም ኮርኒስ እና ግድግዳ ቻክ አሮጌ ቤት ነበር፣ የቆየ ቤት። እሱን ልናበጃጅ ፍረነዋል። ቀለሙን ምናምን አንስተነዋል። እሱን እየሰራሁኝ ይገኛለሁ። እስኪ ዛሬ ልጆችም ነበሩ እዚህ ዛሬ ጎራ ብያለሁ። ዛሬ በአብዛኛው የምሰራላችሁ ቪዲዮ ፕላስቲክ ኮርኒስ እንደምታዩት አሞራ ክንፍ ለሆነ ቤት ለበረንዳ ላይ ማለት ነው። በረንዳ ማለት ከስር ያለው ይሄ የምታዩት ነው። ከስሩ ይሄ በጅብሰም ነው የምናደርገው፣ ከውስጥ ጅብሰም እናደርጋለን። ይሄ ቋሚው ደግሞ እንደዚህ የቆመውና አሞራ ክንፍ ተፋሰሱ ወደዚህ ወደ ግራናና ወደ ቀኝ ተፋሰስ ስለሚሰራ እንዴት ተፋሰሱ በአንድ እኩል አድርጎ አሰራሩን ከፈፉን ተከትለን ሙሉ የቤቱን አሰራር ተከትለን ፕላስቲክ ኮርኒስ ሰርተነዋል። እንግዲህ ይቺን አሞራ ክንፍ ቤት ፕላስቲክ ኮርኒስ ለማድረግ ምን ያክል ማቴሪያል ያስፈልጋሉ፣ ምን ያክል ካሬ ፕላስቲክ ኮርኒስ፣ ምን ያክል ሞራሌ፣ እንዲሁም ደግሞ የሙያተኛ በአጠቃላይ ምን ያክል ይጨርሳል የሚለውን አጠር ያለ ማብራሪያ የምሰጣችሁ ይሆናል ማለት ነው። እንግዲህ እንደምትመለከቱት ይሄ ቤት አሁን በጣም ትልቅ የሆነ ቤት ነው። ውስጡንም ማሳያችኋለሁ። እየሰራ ነው ፍረነዋል። ኮርኒስም ጀምረናል። ግድግዳም ቻክ ማድረግ ጀምረናል። 3 ክላስ ጨርሰናል። እሱንም ማሳያችሁ ይሆናል እና በጣም ትልቅ የሆነ ቤት ነው። እንደዚህ አሞራ ክንፍ ነው። በዚህኛው እንደዚህ ስታዩ ከበሮ ቤት አለው። ከበሮ ቤቱ ሽምብራ ግርፍ ተገርፏል። በመስኮቱ በላይ ጀምሮ እስከ ወዳ ድረስ እንደተዘጋው፣ በዚህም እንደዚህ ሴንተሩን ይዞ ሲመጣ በዚህ በረንዳው ጋር ድረስ ሙሉ እንደዚህ ፕላስቲክ ኮርኒስ ሰርተነዋል ማለት ነው። ይህን ስራ እንግዲህ ብዙ ጊዜ እየሰራሁት ነው። የምትመለከቱትን ቤት እንደዚህ ጀዋሃ ላይ ነው የሚገኘው። ይህም እንግዲህ አሞራ ክንፍ ነው። ፕላስቲክ ኮርኒስ ውጩንም እንደዚሁ የሰራናት ፕላስቲክ ነው። ፕላስቲክ ኮርኒስ ውጩንም ሰርተነው ውስጡን ጅብሰም አበጃጅተነው ነው። እሱንም ነገ ኢንሻአላህ ቀለም ልቀባ ገባለሁ። ሙሉ ማሳያችሁ ይሆናል። ይህን እንግዲህ አሞራ ክንፍ ቤት ሰርታችሁ ጅብሰም ከስር ጅብሰም ኮርኒስ አድርጋችሁ ከዚህ ላውን በተለይ የሚቆመውን እንደዚህ የሚቆመውን በብረት ወይም ደግሞ በእንጨት እያደረጋችሁ የምትቸገሩ ለመስራት የምትቸገሩ አላችሁ። ይሄን ቆርቆሮ ድረስ ዝግት አድርጋችሁ ከላይ ክፍት የሆነ ስራ አለው። እንጨቱ ብቻ እየታየ ከፈፉ ድረስ ሳይዘጋ እንትኑ እየታየ እንጨቱ እየታየ የምታዩ አላችሁ። እሱን እንግዲህ የሚቀርፍ አሰራር ነው ይዤላችሁ የመጣሁት። እንደምታዩት አሁን ይሄ ሙሉ በከፈፉ እንደዚህ ስላሽ ሆኖ ነው የሄደው። ውሃ ልኩ ራሱን የጠበቀ ውሃ ልክ ነው። ምንም የተወላገደ የተዛባ ነገር የለውም። በዚህ በግድግዳው ላይ ፍሬም እናደርግለታለን ኢንሻአላህ መጨረሻ ላይ ማሳያችሁ ይሆናል። እና ይህን ቤት እንግዲህ ቤታችን ከፊት ለፊት አሞራ ክንፍ የሆነ ቤት ከፊት ለፊት ስንሰራ ይችን ውስጧን በፕላስቲክ ማድረግን በጅብሰም ማድረግን ተሰራና ከዚህ መዝጋው ደግሞ በጣም ያሸግራችኋል። እንጨት ፍለጋ ምናምን ለዚህ ፐርኔል እቺ የብረቷ ምናምን ያደረጋችሁ ትሸገራላችሁ። ላይኛውንም ታችኛውንም የሚቆመውንም በፕላስቲክ ስታደርጉት እንደዚህ ያምራል ማለት ነው። የዚች ወጭ እንግዲህ በአጠቃላይ ሙሉ ለሙሉ እቺ የምትመለከቷት 15 ካሬ ፕላስቲክ ኮርኒስ ነው የጨረሰችው። 15 ካሬ ፕላስቲክ በ500 ብር ስናባዛ 7500 ብር ነው ፕላስቲኩ። ሲቀጥል ሞራሌ 2 እስር የሚወስድም አለ፣ 3 እስርም የሚወስድ አለ። አሁን ይሄ ጀዋ ላይ የሰራው 3 እስር የወሰደ ነው። ትንሽ እንትኑ ቦርቀቅ ያለ ስለሆነ እኛዋ ደግሞ 2 እስር ሞራሌ ነው የወሰደችው። ያ ማለት እንግዲህ 2 እስር ሞራሌ በ900 ብር ነው ያገዛ ነው 1800 ብር። ሲቀጥል ደግሞ የሙያተኛ እንዲሁ በካሬ 500 ብር ነው። ካሬ 500 ብር 7500 ብር ነው። ሌላ ምንድነው ያለው? ይሄ መቆሚያው ነው። እንግዲህ እዚህ ጋር ላይ ብዙ ወጭ ሊያስወጣችሁ የሚችለው እዚህ ጋር መቆሚያ የምትሰሩት ነው፣ እንጨቱ ማለት ነው። እንጨት ብዙ ወጭ ስለሚያስወጣ ይሄ የምታዩት እንጨት መቆሚያ ስለሚሆን ላይ ድረስ መቆሚያ ስለሚያስፈልገን ወጭ ሊያስወጣችሁ ይችላል። ይህንን ደግሞ ምን ማድረግ አለባችሁ መሰላችሁ? የውስጡን ስትሰሩ የምትገዙት እንጨት ፕላስቲክ ኮርኒስ ማድረጋችሁ ጅብሰም ኮርኒስ አደረጋችሁ ለውስጥ እንጨት ስለሚያስፈልግ የእንጨቱን ውስጥ ላይ የምንጠቀመውን እንጨት እንድንጠቀም መጀመሪያ ይሄን የውጭን ማስቀደም አለብን ማለት ነው። እኔ ይሄንን አስቀድሜው ነው ለውስጥ የገዛነውን እንጨት እዚህ ላይ ረብርቤ እቺን ሰራሁ መጀመሪያ። ከዛም በኋላ ይሄን ሰርቼ ከጨረስኩ በኋላ አፈረስኩ፣ ወደ ውስጥ እየተጠቀምኩት ነው ማለት ነው። ለጅብሰም መስሪያ እያደረኩት ነው። እና በእንደት አሰራር ወጫችንን ማቅለል እንችላለን ማለት ነው። እናንተም ውስጡን ፊኒሽንግ ካላሰራችሁ ለውስጡ እንጨት የሚያስፈልጋችሁ ከሆነ የዛ ሂሳብ ማስገባት የማይጠበቀ የውስጡን የገዛችሁትን ወደ ውጭ መጠቀም ትችላላችሁ። ነገር ግን ውስጡን አሰርታችሁ ውጭንም ለመስራት ከፈለጋችሁ ደግሞ የእንጨት የሚፈጀው የ4000 ብር እንጨት ያስፈልገናል። ይሄ እንደዚህ ልክ እንደምታዩት ወፈር ያለ ጠንከር ያለ እንጨት ነው። ይህንን 4000 ብር እንጨት ገዝታችሁ
እንትን ማለት ነው። እንግዲህ በአጠቃላይ ወደ ድምር ስንገባ 7500 የእጅ 7500 የፕላስቲክ 15000 4000 ብር የእንጨት 9,000 ብር ማለት ነው። ከዛም 1800 ብር 20800 ሲቀጥል ደግሞ ባለፈ ያሳየኋችሁ የፕላስቲክ መስሪያ የምትሆን ብረት ይቺ ማለት ነው 1000 ጋር ላይ ተጠቅመንበታል። ፕላስቲኩ ወር ላይ ስለሚሞቅ ብረቱ ላይ ቆርቆሮ ላይ ስለሚጠጋ ፕላስቲክ የመውረድ ባህሪ ስላለው በዚህ በብረት ነው የሰራ ነው። በዚህ በብረት ብትጠቀሙ በጣም አሪፍ ነው። በቢስማር ብቻ ባትጠቀሙ። በተለይ ደግሞ እንደዚህ ኮርኒሱ ጠጋ የሚል ከሆነ ፕላስቲክ ኮርኒስ ላይ ፕላስቲኩ ላይ ብቻ ቢስማር መታችሁ ባትጠቀሙ በጣም አሪፍ ነው እንዳይወርድባችሁ ማለት ነው። እና እሷን 1000 ብር ገዝተናል። አንዷ እሽግ ይቺ የምታዩት አንዷ እሽግ 1000 ብር ናት። ሌላ የሚያስፈልገን ቢስማር ነው። 10 ቁጥር 2 7 ቁጥር 2 3 ቁጥር 1 ኪሎ የ1000 ብር ቢስማር እንደዚሁ እንገዛለን። ወደ 23000 ብር አካባቢ ማለት ነው። ከትራንስፖርት ምናምን ካለባችሁ ወደ 24000 ብር ይዛችሁ እችን ማሰራት ትችላላችሁ ማለት ነው። እንግዲህ 24000 ብር ብቻ ያስፈልጋል። እንግዲህ በአሁኑ ሰዓት ላይ ያው ቤት መስራት ከባድ ቢሆን ክፍቱን ከማድረግ እንደዚህ አድርጎ መስራት ይቻላል። ፕላስቲክ እንግዲህ ኮርኒስ ዙሪያውን መስራት ትችላላችሁ። ፕላስቲኩን ከፈለጋችሁ እንደዚህ ልክ ከከፈፉ ወደ ላይ ከፍ ብሎ 3 ሳንቲም 4 ሳንቲም ባለው ይሄንን ዙሪያውን ቤቱን ዙሪያውንም መስራት ትችላላችሁ። በዚህ አሁን ይሄ እንደምታዩት እንደዚህ ወደዛ ነው። በዚህም መስራት ትችላላችሁ። አቅም ያላችሁ በእንደዚህም መስራት ይችላል። ነገር ግን እኛ እዚህ ላይ ነው ያቆምነው። እዚህ አቁመን የሰራ ነው። እንደምታዩት በጣም ነው የሚያምሩ። ገና ይሄ ቀለም አልተቀባም። ይሄ ቀለም ሲቀባ ይሄ ላይኛው ፍሬም ሲገጠም ደግሞ መጨረሻ ላይ አሳያችኋለሁ ማለት ነው። ውስጧን ጅብሰም ነው የምናደርጋት። እንግዲህ እዚህ ጋር አሁን እንደምታዩት ማብሪያት እየቆረቆር ነው። የማብሪያ ገመድ ልንቀብር ኮንዲት አለ። እዚህ ጋር አሮጌ ቤት ነው እንደነገርኳችሁ ቀለም የተቀባ እንደዚህ ኮንዲቱን እየቆረቆር ነው። እዚህ ጋር ኮልደር ነው። ይሄ ኮልደሩ በጣም ረጅም ነው እንደምታዩት ትልቅ ነው። እዚህ ላይ ደግሞ ሳሎን ነው። ይሄ ሳሎኑ እንደምታዩት እንግዲህ የማብሪያ ቦታዎችን መጀመሪያ እየቆረቆርኩ በኮንዲት እያስገባው ነው። ማብሪያቶች እነዚህ ማብሪያት የሚገባበት ኮንዲት ነው። ኮንዲት አስገብተን ቆርቁረን እንደዚህ ነው የምናደርገው። ብዙ ጊዜ የምትጠይቁ ጥያቄ ያላችሁ ቤተሰቦች ጭቃ ቤት መጀመሪያ ማብሪያት ካልተቀበረ መጨረሻ ላይ ማድረግ እንችላለን ወይ ብላችሁም የጠየቃችሁኝ ያለ ትችላላችሁ። ልክ እንደዚህ እንደምታዩት ማብሪያት በምፈልጉ ቦታ ላይ ሶኬትም ሆነ ማብሪያ ማጥፊያ መጨመር የምፈልጉ ላይ በምፈልጉ ቦታ እንደዚህ እየሰነጠቃችሁ ቆርቁራችሁ ይሄ እንደዚህ ወር ላይ ድረስ ኮርስ ድረስ አድርጋችሁ መውሰድ ትችላላችሁ። ካልሆነ ደግሞ ከዚህም ገመድ መውሰድ ከፈለጋችሁ ይሄ ገመድ አሁን ለምሳሌ ሶኬት ነው 80 ሳንቲም ነው ከመሬት አድርገን ያለው። ይሄን ሶኬት አሁን ማራባት ብንፈልግ ወደዚህ 3 ወይም 2 ማድረግ ብንፈልግ ከዚህ ጋር ወደዛ እንደዚህ መሳብ እንችላለን። ከዚህም ወደዛ እንደዚህ ግድም መሳብ እንችላለን። እዛ ላይ ድረስ ምናምን መሄድ አይጠበቅብንም ማለት ነው። ከላይ እንደምታዩት ኮርኒሱን አስረብርበናል። እንጨት ለጅብሰም ኮርኒስ አዘጋጅተናል። እንጨት ይረብርበናል። ተሸካሚው ያን ያክል የድሮ ስለሆነ ጠንከር ያለ እንጨት ነው ያደረግንለት። የምታዩት ማብሪያቶችም ተቆርቁረናል። ቦርዱንም አምርተን እንደዚህ አስቀምጠን አዘጋጅተናል ማለት ነው። ሌላ እንግዲህ ወደ ውስጥ ላይ ደግሞ መኝታ ቤት እንደዚህ የልጆች መኝታ ቤቱን ሰርተናቸዋል። ይኸው እዚህ ጋር ይሄ መቃን ነው። ወደዚህ ጋር ስንመጣ ደግሞ ይሄንን በር ቆርጠናን አፍርሰናል። ይሄ በር እንደዚህ አፈራርሰነዋል። ቆርጠን ቁመኑን ረዘም አድርገናል። የድሮ ቤቶች የበር ቁመናቸው አጫጭር ስለሆኑ አሁን እየቆረጥን ከፍ አድርገናል። እኛ ከገባን በኋላ ነው እንዳደረገ ነው። እዚህ ጋርም እንደዚሁ በጣም ብዙ በር ነው የቆረጥ ነው። ይሄ መኝታ ቤቱ እዚህ ጋር መኝታ ቤት ኮርኒስ ጀምረናል። ጂፕሰም ኮርኒስ በግድግዳ ላይ የሚወርዳለ በጣም ነው የሚያምረው። በጣም የሆነ ስራ ነው። መጨረሻ ላይ ታውቃላችሁ። ጅምሩ ራሱ እንዲህ ይመስላል። ግድግዳውን እንግዲህ ፍረን ነው ያ ግድግዳ እንደዚህ ይሞላል ወይ እስከሚያስብል ነው ሰጋቱራ በጣም የተጠቀመው። ሰጋቱራ ወደ 40 ኩንታል አካባቢ ይወስዳል የቤት እንግዲህ በአጠቃላይ። እዚህ ጋር አሁን እችኛዋ ክላስ የልጆች መኝታ ቤት ብለን ብንወስድ ቦርዱ እየደረደርናት ነው። እንደምታዩት ቦርዷ በጣም የሚያምር ዲዛይን የሰራ ነው። ቀለል ያለ ዲዛይን ሻዶ አለው። ሻዶ አድርገን የሰራናት ግድግዳውን ቻክ አድርገናል። ያው አሁን ለማብሪያት እየቆረቆር ነው። እዚህ ጋር ቆርቁር እንግዲህ በተለይ የአሮጌ ቤት የምታድሱ ኤሌክትሪክ ለመዘርጋት ማብሪያት ኮንዲት አልተቀበረላችሁም ብላችሁ እንዳታልፉ። እንደዚህ እየቆረቆራችሁ መቅበር አለባችሁ። ኮንዲት ልክ እንደምታዩት በዚህ በምሳር
ቃስ አድርጋችሁ መቁረጥ ኮንዲቱ እንዲገባላችሁ የሚገባላችሁ መጠን ያክል ቆርቁራችሁ መቅበር ነው የሚጠበቅባችሁ። እቺ ደግሞ የሴቶች ሳሎን ናት። የሴቷ ሳሎን እንደምታዩት እየደረደር ነው፣ ቦርድ ደርድረናል። በጥቅሉ ይህን ቤት አጋምተናል። የ3 ቀን 4 ቀን ስራ ነው የሚቀረን፣ ደርሳል ኢንሻአላህ። ሰንበቴ አካባቢ ላይ የምትገኙ አጣይ፣ ጀዋሃ እንዲሁም ደግሞ ወደ በጤ ያላችሁ ገባ ብላችሁ አናግሩ። ፕላስቲክ ኮርኒስም ጅፕሰም ኮርኒስ፣ ግድግዳ ቻክ እንዲሁም ደግሞ በቤት ዙሪያ ላይ ማንኛውም ስራ በግንባታ ላይ የምታሰሩ ካላችሁ እኛን አናግሩን። ወደኛ ጎራ ብላችሁ አታፍሩም። እጅግ ዘመናዊ ስራዎችን ሰርተን እናስረክባችኋለን። በተረፈ እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።